አንዴ ሰው አይገርምም? ምን ይኸውልሽ ልቤ አታሞ ሲመታ የአይኔ ሽፋሽፍቶች በጣም ሲገበገቡ ማን ሊመጣ ነው እያልኩኝ ከራሴ ጋር እየታገልኩ ነበር። ኧረ እባክህ የምሬን እኮ ነው። ከዛ ልክ አንቺ መምጣትሽን ሲያውቅ መሰለኝ ልቤ ውስጥ የነበረው ማዕበል በአንድ ጸጥ ረጭ አለ። የአይኔም ሽፋሽፍቶች በፍጥነት እየተገበገቡ የነበሩት አቁሙ። እንዲህ እያልክ ነው የሴቶቹን ልብ የምታቀልጠው? ምን ነው ልብሽ ቀለጠ እንዴ? ማ ሲያምርክ ይቀራል። እሺ እንኳን በእንዳንተ አይነቱ አፈቀላጣ ይቀርና ለማንም ልብ አይቀልጥም። ተይ ልብሽንማ እንደዚህ አገነሻት። ለምን? ምክንያቱም ልብሽ እኔ ስለሆነ። ይኸውልሽ እኔ ያለሁት ልብሽ ውስጥ ነው። ስለዚህ እያንዳንዱን የልቦችሽን ምቶች በደንብ አድርጌ ሰማችኋለሁ ማለት ነው። እሱማ ያንተ ቅዠት ነው መስሎሽ ነው። ግን ደህና ነሽ አይደል? ረሃቤ ከተገናኘን ትንሽ ቆየ መሰለኝ። ኤላ ስርዓት ያዝ። ምን ነው? ምክንያቱም እኔ አንተ ረሃብ አይደለሁም። አረስቸው ለካ ጥማቴ ነሽ። ልክ ናፍቆትሽ ሲበረታብኝ አንቺ ነይቺ የፍቅር ረሃቤ የሚቆርጥልኝ። ቆይ አንተ ልጅ ዛሬ አብደሃል እንዴ? ካበድኩ እኮ ቆየሁ በአንቺ ፍቅር ማለት ነው። ምላስ ሰንበር ነው እንዴ ዛሬ በላኸው? ኧረ አይደለም። አይ እሱ ነው እንጂ እንደዚህ የሚያስለፈልፍ በጤናህማ አይደለም። ይሆነልሽ እንግዲህ ምን እላለሁ እኔ። አሁን ወደ ጉዳይ ልግባ። ያንቺ ጉዳይ የኔ ጉዳይ ደግሞ ያንቺ ከሆነ እኮ ቆየ። እንደው ይሄ የኔ ጉዳይ የሚለው ዘፈን አሁን ገና ቦታውን አገኘም። እንደውም ልስፈነልሽ ነው። ኤላ ወይ ረሃቤ፣ አሁን አፍህን ዝጋና የምልህን ስማኝ እሺ? ጆኒን አግኝቼው ነበር እና ያወራችሁትን ነግሮኛል። እኔም በሀሳቡ እስማማለሁ። ምን እየሆንክ ነው? ንቀት ነው? አንተ ምን እየሆንክ ነው? ምንም። አፍን ዝጋና ተቀመጥ ስላልሽኝ ቃልሽን ለማክበር እየሞከርኩ። አንተም ቃልህም ገደል ግቡ። እሺ ረሃቤ፣ ካናደርኩሽ ይቅርታ። እሺ በጣም አሪፍ። ይሄንን ጨዋታችንን በደንብ ወድጄዋለሁ። ሃይ ቤዛ። ሃይ እንዴት ነሽ? ደህና ነኝ፣ ግን አላወቅሽም። ኪያ እባላለሁ። ቤዛ